ሰላም ቤተሰቦቼ ዛሬም በድጋሚ የሚሸጥ 140 ካሬ ቤት ይዤላችሁ መጥቻለሁ። ይህ የምታዩት ቤት የሚሸጥ ቤት ነው። የሚገኘውም ገላን አካባቢ ሲሆን እንደምታዩት የለማ አካባቢ ላይ የሚገኝ ነው። ዲጂታል ካርታ የያዘ ነው። በባንክም በካሽም መግዛት ይቻላል። ይህ ቤት 140 ካሬ ሲሆን እንደምታዩት ቆንጆ ሆኖ የተሰራ ነው። ሙሉ ለሙሉ ጽድት ተደርጎ የተጠናቀቀ ቤት ሲሆን 4 መኝታ ቤት፣ 1 ሳሎን፣ 1 ኪችን እንዲሁም 2 ሻወር ሽንት ቤት ያለው ነው። ግቢው 2 መኪና ፓርክ ማድረግ ይችላል። የጧት ፀሐይ ነው። ሙሉ ለሙሉ አንድ በአንድ ቤቱን ውስጥ እየገባን እናያለን ማለት ነው። እንግዲህ ቤቱ ዲጂታል ካርታ ነው። ዋጋው 8,300,000 ብር ሲሆን የተወሰነ ድርድር ይኖረዋል። የሚገኘው ገላን ነው። ለበለጠ መረጃ 0967781832 ላይ መደወል ይቻላል። እዚህ ጋር ፊት ለፊት ላይ የምታዩት እቺ እንትናት ሻወር ሽንት ቤት ናት። የውጭ ሻወር ሽንት ቤት ስትሆን እንደምታዩት ሙሉ ለሙሉ በሴራሚክ ተሰርታለች፣ ጽድት ተደርጋለች። ለእንግዳ ለሰራተኛ ነው። እዚህ ጋር የእጅ መታጠቢያ አለ። እንደምታዩት ግቢው ሙሉ ለሙሉ በቴራዞ ተሰርቷል። 2 መኪና ፓርክ ማድረግ ይችላል። ቤቱ ወደ 110 ካሬ ላይ ያረፈ ሲሆን ዋና ግቢዋ ወደ 40 ካሬ ትጠጋለች። እዚህ ጋር አነስ ያለች በረንዳ አለች። እዚህ ጋር ደግሞ የምታዩት ይችኛው የላውንደሪ ማሽን ቦታ ስትሆን እንደምታዩት ስዌሬ ሲስተም፣ ኤሌክትሪሲቲ ኤቭሪቲንግ የተገጠመለት ነው። ስታንዳርዱን የጠበቀ ነው። የላውንደሪ ማሽን ማስቀመጥ ይችላል። እዚህ ጋር የመጀመሪያው እንግዲህ ለእንግዳ ለሰራተኛ ለልጆች የሚሆን የመጀመሪያው ክፍል ነው። እንደምታዩት ቆንጆ ሆኖ የተሰራ ነው። እዚህ ጋር ደግሞ ኪችኑ አለ። ኪችኑ ከሳሎኑ ጋር ትይዩ ነው። እንደምታዩት ይሄ ኮሪደሩ ነው። ይሄ ኪችኑ ነው። ኪችኑ እንደምታዩት ሙሉ ለሙሉ ኪችን ካቢኔት ተገጥሞለታል። እንደምታዩት ጽድት ተደርጎ የተሰራ ነው። ግራናይት ተቀምጧል። ኤቭሪቲንግ የኪችን አስፈላጊ የሆኑ ቦታዎች በሙሉ ተዘጋጅቷል። የፍሪጅ የኦቨን የምጣድ ቦታም እንዲሁ የተዘጋጀለት ነው። እንደምታዩት ይሄንን ይመስላል። እዚህ ጋር ደግሞ ወደ ሳሎን የሚያስገባ ነው። ከኪችን ቀጥታ ወደ ሳሎን የሚያስገባ በር አለ። እዚህ ጋር ደግሞ በሌላ ሁለተኛ መኝታ ቤት አለ። እንደምታዩት ሰፊ መኝታ ቤት ነው። እንደምታዩት ጽድት ያለ ነው። ቁም ሳጥንም ያስቀምጣል። አልጋ ይችላል። ኤቭሪቲንግ የሚችል ሰፊ ክፍል ነው። እዚህ ጋር ደግሞ እንደምታዩት ሳሎኑ ነው። ሳሎኗ ወደ 30 ካሬ አካባቢ ይጠጋል። እንደምታዩት ሰፊ ሳሎን አለው። የሚያምር ሳሎን ነው። እንደምታዩት ጽድት ተደርጎ የተሰራ ነው። ኤቭሪቲንግ ማቴሪያሉ ኮምቢኔሽኑ እጅግ በጣም ያምራል። እንደምታዩት ኤልዲ ላይቶች፣ ዲም ላይቶች ኤቭሪቲንግ ተገጥሞለታል። እዚህ ጋር ደግሞ ወደ ዋናው ማስተር ቤድሩም የሚወስድ ነው። እዚች ጋር ደግሞ አነስ ያለች ኮሪደር አለች ከልጆች መኝታ ቤት እና ከዋናው ማስተር ቤድሩሙን የምታገናኝ። እዚህ ጋር እንደምታዩት እቺ የልጆች መኝታ ቤት ነች። ሶስተኛዋ መኝታ ቤት ናት እቺ። እንደምታዩት እቺን ትመስላለች። እዚህ ጋር ደግሞ ዋናው ማስተር ቤድሩም አለ። የራሱ ቁም ሳጥን፣ የራሱ ሻወር ሽንት ቤት አለው። እናየዋለን። እንደምታዩት እንግዲህ ቆንጆ ሆኖ የተጠናቀቀ ነው። የሚያምር ማቴሪያል ላይ ነው ያለው። ሎኬሽኑ እጅግ በጣም የሚያምር ሎኬሽን ላይ ነው የሚገኘው። እጅግ ጽድት ያለ ቤት ነው። ዋጋው 8,300,000 ብር ሲሆን የተወሰነ ድርድር ይኖረዋል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ፎሎ፣ ላይክ፣ ሼር ያድርጉን። ቴንክ ዩ